በለው አረ እናንተ የማዳም ቅመሞች ሲነገራቸው እየባሰባቸው ነው ማለት ነው። አንድ ቪዲዮ ሲሰራ እኮ ለሌላኛው ትምህርት ሆኖ ነው አንድ የማዳም ቅመም ያሳለፉትን ታሪክ ለእናንተ ይዘንላችሁ የምንመጣው ለእኛ ትምህርት እንዲሆነን ነው። አንዳንድ እንደዚህ አይነት ባህሪ ላላቸው የማዳም ቅመሞች ትምህርት እንዲሆን ተብሎ ነው እንጂ ዝም ብሎ አይደለም። የዛሬዋ የማዳም ቅመም ደግሞ ትገርማለች። እስኪ ቀንጨባ አድርጌ አስገባላችሁና ታዩዋታላችሁ ማለት ነው። በዚህ ልክ እንደዚህ እንትን ማለት ይሄ ስርቆት እኮ አያኮረም። በነገራችን ላይ ስርቆት እኮ ጀግና አያስብልም። ለምን እንደዚህ ሙጥኝ እንደምትሉ አላውቅም። አንዳንድ የማዳም ቅመሞች ለምንድነው ግን እንደዚህ የምታደርጉት? የምር በጣም ነው እኮ የሚያስጣላው እንዴ! እናንተ ብቻ ሳትሆኑ የምትሰደቡት አገራችሁንም ሰራተኞችንም እንዳጠቃላይ ነው ኢትዮጵያዊ ሰራተኛ የምታሰድቡት ማለት ነው። ባካችሁ እንደዚያ ታድርጉ። እስኪ ዛሬዋን የማዳም ቅመም ቀንጨብ አድርጌ ላስገባላችሁ። ليش شلتي؟ هذا هنا شنطة، هذا جد. ايوه ليش شلتي؟ هذا مو حقك. انت ما في حقك. ايوه ليش شلتي هذا؟ هذا كذا، هذا شنطة، هذا كذا. انت ليش تشيلين حاجة مش حقتك؟ ليش تشيلين حاجة مش حقتك؟ هذه ما في. እንግዲህ ቤተሰቦቼ እንዳስገባውላችሁና እንዳያችሁት እንደሰማችሁት ነው ማለት ነው። አረ በጣም ነው የሚያስጠላው በእውነት እንደዚህ አይደረግም። በእውነት በጣም ነውር ነው። ነውር እኮ ነው እንዴ! የሰው ልጅ እኮ እንደ ክብር ስርቆትን እንደ ክብር ወይም ደግሞ እንደ ዝና አይመለከትም እንዴ! ብዙ ጊዜ ለምን ነው ቪዲዮ ብዙ ጊዜ ይሰራል አይደል እንዴ? ቪዲዮ ብዙ ጊዜ ይሰራል። ለምን ነው ይሄን አይታችሁ እናንተ ለምን ነው ማትማሩት? ማለት እንደዚህ የምታደርጉ የማዳም ቅመሞች ማለት እናንተ ጋር እንትን የለም፣ ዋይፋይ የለም፣ ስልክ አታዩም፣ ዩቲዩብ ምናምን ሶሻል ሚዲያ አታዩም። ብዙ ጊዜ እኮ እንደ ማስጠንቀቂያ እኮ ነው ቪዲዮ የሚሰራበት አይደል እንዴ? ለምን እንደዚህ ታደርጋላችሁ? በዛ ላይ ደግሞ እናንተ ብቻ ሳትሆኑ የምትሰደቡት እንደ ሀገር ኢትዮጵያ ሸቃሎች ምናምን ነገር እየተባለ ነው ሁላችንም የምንሰደቡ። ለምን እንደዚህ ታደርጋላችሁ? እውነት በጣም ከመናደድ የተነሳ ማለት ነው ሰላምታውን ራሱ ረሳው። ሰላም ውድና የተከበራችሁ የሀገሪቱ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እናንተ ጋር? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛልኝ ቤተሰቦቼ። ሀገሪቱን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ዛሬም በአዲስ ቪዲዮ እናንተን ያስተምራል ብዬ ባሰብኩት ቪዲዮ መጥቻለሁ። እኔ ለምን እንደዚህ እንደሚያደርጉ አላቅም፣ ግን እንደው በስመ አብ ወልድ፣ ኧረ ስርቆት በጣም ነው የሚያስጠላውና እባካችሁ እንደዚህ የምታደርጉ አንዳንድ የማዳም ቅመሞች እባካችሁ ከዚህ ነገር ተቆጠቡ። ለምን ነው እንደዚህ የምታደርጉት? እንደነገርኳችሁ ነው ባለፈው ማለት ነው። ሀቅ ነው። በቃ የሰው ነገር የሰው ነው። እውነት ደግሞ ታፍኖ አይቀርም፣ ይወጣል። ምንም በሰዎች ኃይል በሰዎች እንደዚህ ምናምን ሳይሆን በቃ የሆነ ለራሳችሁ ራሱ ምቾት ይነሳል ማለት ነው። እንደዚህ የምታደርጉ የማዳም ቅመሞች እባካችሁ ተዉ፣ እንደዚህ አታድርጉ። የራሳችሁ ላባችሁ ይበቃችኋል። እኛ ቪዲዮ ለእናንተ ሰርተን የምናቀርበው እኮ እንደዚህ አንዳንድ እንደዚህ የምታስቡ የማዳም ቅመሞች ካላችሁ ለእናንተ ትምህርት እንዲሆን በማለት ነው። እና እባካችሁ እንደዚህ አታድርጉ። ከዚህ ነገር ላይ ተቆጠቡ እባካችሁ። ጥሩ አይደለም እንዴ! ምን ነክቷችሁ ነው ግን እናንተ? ይብር አለ በጣም ይደብራልና እንግዲህ ማዳም ቅመም ደግሞ በጣም ትገርማለች። እና ቤተሰቦቼ እንግዲህ አሁን እቺ ልጅ ማዳም ሄዳ ነበር። አጠር አድርጌ ልንገራችሁ። ማዳም ወጥታ ነበረ ከሀገር ማለት ነው። ቤቷን ትታ እሷን ቤት አድርጋ ከሀገር ወጥታ ነበረ። እሷ እንግዲህ ቤት አስተካክለሽ አረትበሽ አስተካክለሽ ጠብቂኝ ተብላ ነበር ሄደችው። ከዛ በኋላ ማዳም የሄደችበትን ስትመለስ ቤቱን አስተካክላ ስትመጣ ቤቱን አስተካክላላት ስትመጣ ከሄደችበት ስትመለስ ያስቀመጠችውን እቃ ታጣና ትጠይቃታለች ማለት ነው። ከዛ በኋላ ያስቀመጥኩት እቃ የለም፣ የት ሄዶ ነው ስሄድ ያስቀመጥኩት አሁን የለም ምናምን ስትላት፣ አጅር ሆዬ ደግሞ ደረቷን ነፋት አደርግና እኔ አላቅም ፈልጊውን ያላቅም፣ እሺ ከስራ እስከመጣ ድረስ ፈልገሽ ጠብቂኝ፣ በቃ አላቅም ትላለች ማለት ነው። ከዛ በኋላ እንደዚህ ማዳሟ እንደዚህ ብላ ከዛ በኋላ ማዳምዬ ደግሞ ከሄደችበት ወይም ደግሞ ከስራ ትመለሳለች። ከዛ በኋላ ከመጣች በኋላ ልጆቿን ምናምን ትጠያይቃቸዋለች። ልጆቿን ከጠያየቀች በኋላ አላየንም፣ አልሰማንም፣ ምንም ነገር አናቅም ይሏታል። ከዛ በኋላ የራሷን እርምጃ ነው መውሰድ የፈለገችው ማለት ነው። ምክንያቱም ሲነግሯት አትሰማም፣ ወይ ፈልጋ ወይ ብቻ የሆነ ሰበብ አድርጋ አገኘሁ እንኳን ማለት አልፈለገችም። እንደው እንደ ራሷ አድርጋ ነው በቃ አላቅም እንደዚህ ምናምን ነገር የምትለው። ከዛ ነይ እንፈልግ ትልና ራሷ ክፍል ይዛት ትሄዳለች ማለት ነው ልጅቷን። ከዛ በኋላ ራሷ ክፍል ይዛት ከሄደች በኋላ ፈልገው ሲያጡት አሁን አንድና አንድ ነገር ብቻ ነው የቀረኝ፣ እሱም አንቺ ክፍል መፈለግ ብላ ወደ ራሷ ክፍል ትገባለች ማለት ነው።
ከዛ በኋላ ራሷ ክፍል ከገባች በኋላ አሁንም አላቅም ነው የምትለው፣ ሲፈልግ አላቅም እንጃ ምናምን ነው የምትለውና ከዛ በኋላ ሻንጣዋ ሲፈተሽ እሷ ክፍል ሻንጣዋ ላይ ተገኘ ማለት ነው። እና ስርቆት እንደሌላ ነገር እንደ ስራ ወይም እንደ ጥሩ ዝና እንደ ላባችሁ የምታዩ ልጆች እባካችሁ እንደዚህ አታድርጉ። በቃ በብዙ አላማ በብዙ እቅድ ነው የመጣችሁት፣ ስራችሁን አርፋችሁ ስሩ። እንደዚህ አታድርጉ። ነውር እኮ ነው፣ በእውነት መጥፎ እኮ ነው። የሰው ነገር የሰው ነው፣ በቃ አይቀርም። እንደዚህ ተሰርቆ የሰው እንትን አይልም። እና እባካችሁ እንደዚህ አታድርጉ፣ እንደዚህ አታድርጉ። ነውር እኮ ነው፣ እንደዚህ አይደረግም። በእውነት በጣም እኮ ነው የሚያስጣለው። እቺ ደግሞ ድርቅ ብላ አላቅም ነው በቃ የሆነ እንኳን እንዴ አወቀችብኝ እንዴ ምናምን ነገር ብላ የሆነ ውስጥ ገብታ አገኘሁት ይሄው እንደማለት ብዙ ጊዜ ማዳሟ እድል ሰታታለች። ብዙ ጊዜ ፈልጊው ስራ ሄጄ እስከምመጣ የት ሄዶ ነው እስኪ ፈልጊው አጣሁት ያስቀመጥኩትን ምናምን ነገር ብላት ብዙ ጊዜ እድል ሰታታለች። ግን ድርቅ ብላ አላቅም ነው የምትለው። ድርቅ ብላ አላቅም እንደዚህ ይባላል እንዴ? የሰው ገንዘብ ሰርቆ አላቅም። ራሷ ቤት ሆናችሁ የእሷን እቃ የምትሰርቁት እናንተ የት ሄዳችሁ ልታመልጡ ነው? ማለት እንዴት አስባችሁት ነው? እኔ ግራ ገብት እኮ ነው የሚለኝ። በተለያየ ዘዴ በተለያየ ሲስተም ስርቆት ትፈጽማላችሁ። ማንን ማዳም ቅመሞች እንደዚህ አታድርጉ። እኛን ጭምር አታሰድቡን። በተለይ ኢትዮጵያውያን የማዳም ቅመሞች ባካችሁ ሀገራችሁን ራሱ አታሰድቡ። የሌላ ሰው እንጀራ ነው የምታደበዝዙት። ሌላ ሰው እምነት እንዳይኖራቸው ብዙ የተከበሩ የማዳም ቅመሞች ብዙ አመት እነሱ ቤት የሰሩ የማዳም ቅመሞች እንዲጠራጠሯቸው፣ ካሜራ እንዲደቅኑ፣ ቁጥጥር እንዲበዛባቸው ነው እና የምታደርጉ። እባካችሁ እንደዚህ አታድርጉ። ጥሩ አይደለም። ሰላማችሁ ይብዛ። ቻው